ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከረጅም ጊዜ በኋላ መጥቻለሁ። በጣም ቆይቷል። ቪዲዮም ከሰራው ቆይቷል። እንግዲህ ላይቭም ከመጣው በጣም ቆይቻለሁ እና እንግዲህ አሁን ዛሬ በናፍቆት መጥቻለሁ ማለት ነው። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን እና ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ አሪፍ ቪዲዮ ነው ይዤላችሁ የመጣሁት። ማለት እንደ ሌላ ቀን ታሪክ አይደለም። ሌላ ቀን ታሪክ ነው እየመጣሁ የምፈልገው። ዛሬ ደግሞ ማለት ነው የጠቀመኝን ነገር እኔ የተጠቀምኩበትን ነገር አሁንም እየሰራሁት ያለሁትን ነገር ስራ ማለት ነው ይዤላችሁ መጥቻለሁ። የጠፋሁትን በዛ ምክንያት ነው። እንግዲህ እዛኛው ላይ ትኩረት አድርጌ ነው። ያው እንደምታውቁት ዩቲዩቤ ሞኔታይዙም ተነስቷል እና ሞኔታይዙ በመነሳቱ በጣም ደብሮኝ ምንም ነገር ቪዲዮን መስራት ትቻለው፣ ላይቭን መግባት ትቻለው። በቃ ከዩቲዩብ አለም ርቅ ያለው ማለት ይቻላል እና ግን ያው በዛ ስለደብሮኝ በነበረበት ሰዓት ሌላ ስራ ጀመርኩ ማለት ነው። ሌላ የኦንላይን ስራ እየሰራው ነው ማለት ነው። በስልኬ እዚህ ቁጭ ብዬ ፈታ ብዬ ቁጭ ብዬ እየሰራው ነው ማለት ነው። እና ያንን ስራ ዛሬ ለእናንተ ላስተዋውቃችሁ መጥቻለሁ። በእርግጥ አጫጭር ቪዲዮዎችን ፖስትቻለሁ። እንትን ፖስቶችንም የፎቶ ፖስትንም ፖስትቻለሁ ማለት ነው። አንዳንዶቻችሁ እዛ ላይ አይታችሁታል ብዬ አስባለሁ። አብዛኞቻችሁም እየሰራችሁት እንደሆነ ከብዙዎቻችሁ ሰምቻለሁ። እዚህ ዩቲዩበርም ሆናችሁ ያን እዛ ኦንላይን ስራ ላይም እንደምትሰሩ ደርሼበታለሁ ማለት ነው። አንዳንድ ሰዎች እና አሪፍ ስራ ነው፣ በጣም አሪፍ ስራ ነው። እኔ አንድ ወሬ ነው በቃ ሙሉ ዛሬ አንድ ወሬ ማለት ነው። ያንን ስራ ከጀመርኩም ወደዚህ ወደ ዩቲዩብም ከመምጣት ካቆምኩኝ ሙሉ ድፍን አንድ ወር ሆኖኛል ማለት ነው። እና ግን በጣም አሪፍ ስራ ነው፣ የምሬ ነው። በጣም ዩቲዩብ ላይ እንደውም የሁሉ ጊዜ ያቃጠልኩት ጊዜ በጣም ቆጨኝ። ምን አለ እዛ ላይ አቃጥየው ቢሆን ኖሮ ያን ጊዜ ምን አለ እዚህ ላይ ተጠቀምበት ቢሆን ኖሮ ብዬ ነው ያሰብኩት። አንድ አመት ሙሉ ሞኔታይዝ ለማድረግ ሰዓት ለመሙላት ሰብስክራይብ ለመሰብሰብ ከዛ ሞኔታይዝ ለመሆን ሆኜ ደግሞ ይከፍለኛል ብዬ ሳስብ የሰራሁትንም ጭምር ይዞ ሄደ፣ ድካሜንም ሁሉ ነገሬንም ይዞ ሄደና ምናልባት እስቲ በተስፋ እጠብቃለሁ። አሁን 2 ወር ምናምን ሞልቷል መሰለኝ። እንደዛ ሞልቶታል፣ አልፎታል። 2 ወር ምናምን ሞልቷል የኔ ሞኔ ከተነሳ እና እንግዲህ የሚሰጠንን ምላሽ አብረን እናያለን። ያው ብዙዎቻችን ሁላችንም ማለት ይቻላል የተነሳብን እና ዛሬ ይዤላችሁ የመጣሁት ስራ የምሰራው የኦንላይን ስራ ነው እና ይሄ ስራ በጀመርኩበት በአንድ ወር ውስጥ እኔ እዛ ቢያንስ እስከ 30 ምናምን ዶላር ሰርቻለሁ። በዚህ በአንድ ወር ውስጥ ማለት ነው። ዩቲዩብ ላይ እኔ 30 ሳንቲም አልሰራውም። አንድ አመት ሙሉ ስሰራ በእርግጥ የተወሰነ ሰርቼ ነበረ፣ ግን ያንን ሳላወጣው ነው ይዞት ሄደው ማለት ነው። እና ግን እዚህ ፕላትፎርም ላይ ያው አብዛኞቻችሁ እንደምታውቁት የ7 ቀን ዌልካም ጊፍት አለው አዲስ ሲገባ ማለት ነው። ማንኛውም ሰው አዲስ ሲገባ ለሴቶች ዌልካም ጊፍት የ7 ቀን አለው እና ያንን የሰራሁትን የ7 ቀን ዌልካም ጊፍት መጀመሪያ ላይ ማለት ነው ወደ 12 ዶላር አውጥቻለሁ። በራሴ በእጄ በያዝኩት ስልክ ዊዝድሮ አድርጌ ወደ ባንክ አስተላልፌ በአይኔ ገንዘቡን አይቻለሁ። ደረሰኙም አለ፣ ላሳያችሁም እችላለሁ። ባለፈው ያወጣሁበትን ማለት ነው አለ። ባለፈው ኦኬ ላሳያችሁ ነው። ይሄውና ይሄው ማየት ማመን ነው። በእርግጥ ተገልብጦ ነው ወደ እናንተ የሚታየው እና 11 ዶላር ከ14 ሳንቲም ይሄ የገባው ነው። 12 ዶላር ነው የሰራሁት። እንትን ሲላክ የሚቆራረጥ ነገር ስላለ 11 ዶላር ከ14 ሳንቲም ተመንዝሮ ወደ ባንክ አካውንቴ ገብቷል ማለት ነው። ከዛ ሁለተኛውም ሳምንት ሰራው። የሁለተኛው ሳምንት የሰራሁት ደግሞ የራሴን ሌቨል ነው ያሳደግኩበት። ዊዝድሮ አድርጌ አሁንም ፖይንቴን ወደ ኮይን ቀይሬ ሌቨሌን አሳድጌበታለሁ ማለት ነው። ሌቨል 5 ደርሼ ኤጀንት ሆኜ እየሰራው ነው እዛኛው ፕላትፎርም ላይ ማለት ነው። ሶስተኛው ሳምንት ላይ ደግሞ የሰራሁት ይሄው አሁን እዚች ጋር አለ 165249 ተገልብጦም ቢሆን ለሚታያችሁ ልጆች ወይ ሾርት ቪዲዮ ላይ ሰራለሁ ማለት ሰርቼ እንትን እላለሁ። 165249 ፖይንት ነው ማለት ነው። ይሄ ፖይንት ወደ ዶላር ስንቀይረው 16 ዶላር ቢያንስ ወደ 17 ዶላር የሚጠጋ ነው ማለት ነው። የተወሰነ አሁን ቢጨመር እዚህ ላይ ፖይንት 17 ዶላር ይሆናል ማለት ነው። ይሄ በሳምንት ውስጥ የሰራሁት ነው። አሁን በሶስተኛው ሳምንት ውስጥ ማለት አሁን ወደ 4ኛው ሳምንት ላይ ገብቻለሁ ማለት ነው። እና አሁን ገንዘቡን የምትወጣው ይቺ ናት ማለት ነው። ይቺ አሁን እዚች ጋር የምናያት
165,000 እንትን ፖይንት ይኸው ዊዝድሮ ይላል ከስር። እቺ እንደምታዩት እቺ ቀይዋ በቀይ ያለችው ዊዝድሮ ነው የምትለው እና ዊዝድሮ አድርጌ አሁን እዚሁ ባለሁበት ማውጣት እችላለሁ። ግን እኔ ማውጣት ስለማልፈልግ ነው፣ አሁን ገንዘቡ ማውጣት ስለማልፈልግ አውጥቼ አይቻለሁ። ግን አሁን ደግሞ ይሄን ማውጣት አልፈልግም፣ ማጠራቀም ነው የምፈልገው። ያው ባንክ ባሉት እዚህ ሰርታችሁ እዚሁ ማስቀመጥ ትችላላችሁ። የፈለጋችሁ ሰዓት ላይ ኤጀንት ስትሆኑ፣ ለምሳሌ ኤጀንት ላይ ስትሆኑ የፈለጋችሁትን ያክል ማውጣት የምትፈልጉትን ይሄን ያክል ብላችሁ ጽፋችሁ ፖይንታችሁን እዚህ አጠራቅማችሁ ይሄን ያክል ፖይንት ብላችሁ ስታወጡ የፈለጋችሁትን እናንተ መጠናችሁ እያወጣችሁ መጠቀም ትችላላችሁ። ኦልሬዲ በቃ ልክ እንደ ባንክ ባሉት ማለት ነው። ስልካችሁ ራሱ የሰራችሁበትን እዚህ ላይ ታጠራቀማላችሁ። ስትፈልጉ ነው እናንተ ወደ ባንክ አካውንታችሁ የምትገለብጡት ማለት ነው። ወደ ፈለጋችሁበት ባንክ መላክ ትችላላችሁ። ወደ ቴሌብርም ይቻላል። ወደ ሌሎች በጣም ብዙ አማራጮች አሉና የትም መድከም ሳያስፈልጋችሁ እዚሁ እጃችሁ ላይ የያዛችሁት ስልክ ላይ ብቻ በመጠቀም ገንዘባችሁን ዊዝድሮ አድርጋችሁ የፈለጋችሁት ያክል ገንዘብ ወደ ባንክ አዘዋውራችሁ መጠቀም ትችላላችሁ ማለት ነው። ምንም አይነት የሚከብድ ነገር አይደለም። ስራው የሚከብድ አይደለም። ገንዘቡም ለማውጣት ገንዘቡን አውጥቼ ሌላ ጋር ሄጂ እንትን ብዬ ባንክ ከፍቼ ምናምን የሚባል ነገር የትም ዝባዝንኬ እንትን የሚባልበት ነገር አይደለም። እዚሁ ቁጭ ባላችሁበት አየር ላይ ጠቅጠቅ አድርጋችሁ ዊዝድሮ አድርጋችሁ መጠቀም የምትችሉት ነገር ነው እና ስራው ምንም ነገር የሚከብድ አይደለም። እና ይህንን ስራ መስራት የምትፈልጉ ልጆች ወይ ኮሜንት ላይ ስልኬን አስቀምጣለሁ፣ ዲስክሪፕሽን ላይ አለ በእርግጥ አስቀምጫለሁ። የቴሌግራም እና የዋትሳፕ ቁጥሬ አለ። ቀጥታም ደግሞ መደወል የምትፈልጉ አለ። የሳውዲ ነው። ሳውዲ ያላችሁ ቀጥታ መደወል ትችላላችሁ። ሚስኮል ማድረግ ስላላችሁ እየፈጠነ መልሳለሁ። እና ይህን ስራ መስራት የምትፈልጉ ኑ አብረን እንስራ። ምንም የሚከብድ አይደለም። በተለይ ሴቶች እዚህ ስራ ላይ ስትቀላቀሉ ለሴቶች አድቫንቴጅ አለው። ስትገቡ የ7 ቀን ዌልካም ጊፍት አለው። 10,000 ፖይንት ማለት ነው። 10,000 ፖይንት ማለት $1 ማለት ነው። $1 ደግሞ ወደ ኢትዮጵያ ስትመነዘሩት እንግዲህ አስቡት። በአሁኑ ሰዓት በባንክ ሲመነዘር $1 ወደ 185 አካባቢ 170 እንደዛ አካባቢ ብቻ ይመነዘራል። እና $1 እኔ የሰውን ቪዲዮ ስክሮል ማድረግ ቁጭ ብዬ ወይ እዚህ ዩቲዩብ ላይ የሚለቀቁትን ቪዲዮ ቁጭ ብዬ ባይ ወይ ቲክቶክ ላይ ገብቼ እነዛን ቪዲዮ ስክሮል እያረኩ ባይ እርግጠኛ ነኝ ከ3 ሰዓት በላይ ከ2 ሰዓት በላይ ቁጭ እላለሁ። ቲክቶክ ላይ ብገባ ዩቲዩብ ላይ ብገባ የተለቀቁት ቪዲዮችን እየፈለኩ ማለት ነው። ግን እኔ እነዛን ቪዲዮዎች በማየቴ ምንም የማገኘው ነገር የለም። ግን 2 ሰዓት ብሰራ እዚህ ፕላትፎርም ላይ ቁጭ ብዬ አሁን የ7 ቀኑ ዌልካም ጊፍት ለማግኘት ቁጭ ብዬ ነው ትኩረት ሰጥቼ በቃ ስራዬ ነው ብዬ በስነ ስርዓት ህግና ደንቡን አክብሬ ከሰራሁኝ $1 አገኛለሁ ማለት ነው። እንደውም አሁን ሳውዲ፣ ዱባይ ምናምን አረብ ሀገራቶች ላለ ነው ማለት ነው። መጀመሪያ ላይ እዚህ ላይ ስትቀላቀሉ 20 ሺህ ነው እንደውም የሚሰጠው ማለት ነው። ጅምር ላይ ማለት ነው 2 ቀን በሰዓት 10,000 በሰዓት 10,000 20 ሺህ $2 ማለት ነው ይሰጣል። 2 ሰዓት ስትቀመጡ $2 ለ2 ቀን ይሰጣል። ከ2 ቀን በኋላ ስለሆነ እንትን የሚያደርገው እንትን ምንድነው ፍተሻ ሲያደርግ ከ2 ቀን በኋላ ያው ኢትዮጵያዊ መሆናችንን ሲያውቅ ወደ ኢትዮጵያ ያደርገናል ማለት ነው። ኢትዮጵያ የሚሰጠው በሰዓት 5,000 10,000 ማለት ነው የሚሰጠው ማለት ነው። ስለዚህ ይህንን ስራ እኔ ይሄንን $1 የሚሆን $2 ቁጭ ብዬ ሌላ ቪዲዮ የማይበትን ቁጭ ብዬ እዚህ ላይቭ ላይ በሰራበት እና ያንን $1 ብቀበል ለእኔ ማንም ሊሰጠኝ አይችልም። የሰው ቪዲዮ ስክሮል ስላደረግኩ 74 ሳንቲም ማንም የሚሰጠኝ የለም። አይደለም የሰው ቪዲዮ ስክሮል አድርጌ ይኸው አፈር በልቼ እንቅልፌን አጥቼ ታውቃላችሁ ስንት እንቅልፌን እንዳጣ ዩቲዩብ ላይ ማለት ነው። 5 ሳንቲም ሳይከፈለኝ ነው የሰራሁበትን እንኳን ሳላወጣ ነው እዛው ላይ የዘጋው እና ይሄ ፕላትፎርም ለእኔ ተመችቶኛል። እና ይሄንን መስራት የምትፈልጉ እዚህ ፕላትፎርም ላይ መቀላቀል የምትፈልጉ ልጆች ኮሜንት ላይ አስቀምጣለሁ፣ ካረሳው አስቀምጥላችኋለሁ። ኮሜንት ላይ ካላገኛችሁ ደግሞ ቁጥሬ ዲስክሪፕሽን ላይ አለ አስቀምጫለሁ። ቴሌግራም እና ዋትሳፕ ላይ አናግሩኝ እና በተረፈ አመሰግናለሁ። በቀጣይ ደግሞ ሌላው ይህንን ደግሞ ወደ ገንዘብ አድርጌ ሳወጣው ዊዝድሮ ማድረግ ስፈልግ ገንዘቡን ወደ ባንክ ደግሞ ማስተላለፍ ስፈልግ የዛን ሰዓት በቪዲዮ እየቀረጽኩኝ ያሳያችኋለሁ። በቀጣይ ሌሎችንም እንደዚህ ጠቃሚ ሀሳቦች ስለዛ ፕላትፎርም እንዴት መስራት እንዳለባችሁ ማወቅ የምትፈልጉ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሁሉንም ነገር እነግራችኋለሁ። በተረፈ ደግሞ በውስጥ መስራት የምትፈልጉ አናግሩኝ። ሁሉንም እንዴት መስራት እንዳለባችሁ ሁሉንም ነገር መመሪያ እነግራችኋለሁ። ኑ አብረን እንስራ እላለሁ። ለነበረን ቆይታ በጣም አመሰግናለሁ። ቻው